እንደምን አላችሁ? አዋጅ ታውጆ ነበር። አትሰሙም መቼም። አዋጁ ምን ይላል? እድሜያቸው ከ50 ላለፈ ሰዎች አታጨብጭቡ። እንደዛ ከሆነ አንዳንድ ሰዎች ስለፈሩ ከ60 ልበል እንዴ ከ55 ላርገው። መለከት ቤተክርስቲያን እሱ ሲል ድሮ ምን ዘምረው ነው ትዝ አለኝ እኔ። መለከት ንፉ አሰሙት ኢየሱስ ይመለሳል፣ ደስ በላችሁ ዘምሩም ኢየሱስ ይመለሳል ብለን እንዘምር ነበር። እና በእኛ ጌታን በተቀበልንበት ዘመን ስለ ክርስቶስ ዳግም ምጽአት ነው የሚሰበከው ሁሉ ጊዜ። አይ ቲንክ አንዱ ስብከት የክርስቶስ በአብዛኛው የክርስቶስ ዳግም ምጽአት ነው። ከዛ ከተረፈ ደግሞ ሁለንተናችሁን ለእርሱ ስጡ የሚል ስብከት ነው የሚሰበከው። እና መዝሙርም አለ፣ ቄሱም ያስታውሳል አይደል? እንግዲህ ወንድሞች ሰውነታችሁን መስዋዕት አድርጋችሁ አምጡ ከጌታችን ፍቃድ ክልል እንዳትወጡ ሙሉ ልባችሁን ስጡ። እንግዲህ እህቶች ሰውነታችሁ ከዛ ምን ብሎ ጻፉብን? እንደዚህ እያሉ የሚዘምሩት እኮ ክርስቶስ ከኛ ይወለዳል ብለው በመንግስት ደረጃ እኮ ነው የተጻፈው። ታውቃላችሁ፣ ሰርኩለር ነው የተበተነው። ክርስቶስ ከኛ ይወለዳል ብለው ልጃገረዶችን እንደዚህ ያደርጋሉ። በዚህ ምክንያት ተስፋ ይቆርጡ ልጃገረዶች አብዛኞቹ ቡና ቤት ገብተዋል ምናምን ብሎ ሲያወሩ፣ ፈረንጅ ጎበዝ ነው። አንዳንድ ጊዜ አንድ ፈረንጅ ቡና ቤት ሄደና መጠየቅ ጀመረ። ሃይማኖትሽ ምንድን ነው እያለ በሙሉ ሃይማኖታቸው ምን እንደሆነ ተናገሩ። ጴንጤ የለም። እኛ እንኳን እንደዛ ለማድረግ ያን ጊዜ ጾታችንን እንኳን ረስተን ነበር። ትዝ አይልህም ማለት እና እህቶቻችን እህቶች ናቸው። ምን አይነዝረንም ባይገርማችሁ፣ እህቶች ናቸው ምንም። እና ትዝ አይለንም እና በስጋ አብረን ከተወለድናቸው እህቶች በላይ ነውና ሁኔታው መቼም ማደግ አይቀር እና አንዳንድ ወንድሞች ከኛ መካከል ትንሽ አድገው ስራ ሲይዙ አንዳንድ እህቶችን ለትዳር ሲጠይቋቸው ስቅስቅ ብሎ ያለቀሱ እህቶች አሉ። ጌታ ይገስጽ ወንድሜ ብዬ አንተን ለዚህ ታስበኛለህ ብዬ መንታ እንባ። አንዳንዶቹ ደግሞ አንተ እኔ ሙሽራዬ ነው የምጠብቀው። እና አንድ ጓደኛ አለኝ፣ አሁን ዶክተር ነው፣ ጂኦሎጂስት ነው፣ የታወቀ ነው። ሌላውም እንደዚሁ ዶክተር ነው፣ አሜሪካ ነው፣ ዜግነትም ቀይረዋል እነሱ። እና አንድ ጊዜ አስታወሱኝ አሰላ። ለነገሩ አንዱም እህት ፈልገው መጥቶ ቄስ የሆነ አለ፣ አግኝቷት አግብቷታል፣ አብረው ናቸው። እኔ ወንጌላዊ አዲስ ወንጌላዊ ነኝ። የሆነ ነገር ተወራ እና አንድ ወንድም ነው የምንጠረጥረው እዛ ኳይር ውስጥ እየተጫጩ ናቸው የሚባል ወሬ ተወራ። የዛሬን ያርገውና እሳት ለብሼ እሳት ጎርሼ ነው ሄድን። ሰበሰብን ኳይሩ። እዚህ አገልግሎት ታችሁ ሌላ ነገር እዚህ ውስጥ ዘራፋን። ማነው ከናንተ መካከል እጮኛለሁ ሲል እኛም ማንጠብቀው እጁን አነሳ። አንተ ማነው እጮኛ? ጌታ ኢየሱስ ነው። ለአንድ ወንድ ላቀርባችሁ አጭቻቸዋለሁ ብሏል። ጌታ ኢየሱስ ነው። እና በጣም የሚገርም ኢኖሰንስ ንጽህና ነበር ያን ጊዜ። አልፎ አልፎ ያው አይጠፋም መቼም። የሚገርመው ያኔም የሐሰት ትምህርትም አይጠፋም። ያኔም አጭበርባሪ ወንድሞችና እህቶች አይጠፉም። ግን አብዛኛው ሰው ምንም በቃ ሌላ ነገር አያስብም። እና ትዝ የሚለኝ ተሰብስበን በቃ እናለቅሳለን። አንድ እናት ምን አሉ፣ ልጆች እንደው ምን ኃጢአት ቢኖርባችሁ ነው እንደዚህ የምታለቅሱት ብለዋል። ሐረር 4ኛ የሚባል አካባቢ አለና እዛ ሰምቻለሁ። ተሰብስበው ያለቅሳሉ አዳር። እና ጠጅ ቤት አለ እና ጠጅ ቤት ውስጥ አልፎ ነው ጀማ የሚባሉ አሉና ዘውዴ ጀማ
እሳቸው ቤት ነው ጸሎት። አንዱ ሰካራም ለካ ጠጅ ጠጥቶ ገብቷል። እና ጴንጤዎቹ ሲያለቅሱ ጴንጤ ማለት ድሮ ምልክቱ ያለቅሳሉ ነው። በቃ ባጭሩ ሲያለቅሱ ሰካራሙ አይ ኢትዮጵያ ልጆችሽ አለቀሱልሽ እና የዘንድሮ ጴንጤ ያለቅሳል ወይ ሌላ ጥያቄ ነው። ክላሲካል ፔንቴኮስታልስ የሚባሉ አሉ በዓለም ላይ የካሪዝማቲኩ ሰርድ ዌቭ ምናምን የሚባሉ አሉ። ግን ዋነኞቹ የመጀመሪያዎቹ ጴንጤዎች አንዳንድ ጊዜ ስማቸው ክላሲካል ፔንቴኮስታልስ ይባላል። ማለት እንደመጣላቸው መንፈስ አናገረኝም አይሉም፣ ግን ደግሞ ለመንፈስ ሀሳብም ይገዛሉ። እና እዚህ ጋር ወንድሜም ሲናገር ቁጭ ብዬ አንድ ነገር መጣብኝ። እንደምታውቁት በራእይ ምዕራፍ 2 እና 3 ስለ 7ቱ አብያተ ክርስቲያናት አጭር ነገር ነው የምናገረው። 7ቱ አብያተ ክርስቲያናት ውስጥ ያልተነቀፉት ያልተወቀሱት ሁለቱ ብቻ ናቸው። ያልተወቀሱት ሁለተኛዋ ቤተ ክርስቲያን ሰመርኔስ እና 6ኛዋ ፊላደልፊያ ናቸው። ሌሎቹ ወቀሳም አለ፣ ከወቀሳ በፊት ምስጋና አለ፣ ሪኮሜንዴሽን አለ። ይሄ ስለሆነ ትክክል ነው፣ ጥሩ ነው። ነገር ግን ዳሩ ግን ብሎ ደግሞ በዚህ ተብሎ የተወቀሱ አሉ። ከ7ቱ አንደኛው የመጨረሻው ቤተክርስቲያን ከናካቴ ምንም የተመሰገነበት ጉዳይም የለውም። የሚገርመው እሱ ነው። ለምሳሌ ኤፌሶን ቤተክርስቲያን ስለ ስራ ድካም፣ ትዕግስትን፣ ክፎችን እንደማትታገስ ሐሰተኛ ሐዋርያትን ለይተ ስለምታውቅ ታግሳል፣ ስለ ስሜ ጸንተ ቆመሃል፣ አልደከምክም ተብለው ስለ ጽናታቸውና ስለ ዶክትሪን ንጽህናቸው ተመስግነዋል። ሐሰተኞችን ጨርሶ እንደማይቀበሉ ማለት ነው። ግን ሐሰተኛን በመቃወም ውስጥ ፍቅር መጣል አለ። ወደ ጥላቻ መግባት ትችላላችሁ። በስም ሐሰተኛ እቃወማለሁ ብላችሁ ጥላቻ ውስጥ ልትገቡ ትችላላችሁ። ዳሩ ግን የምነቅፍብህ ነገር አለ። የቀድሞ ፍቅርን ትተሃልና የተባለው ምናልባት ያን ፍቅር ያስተዋቸው ሐሰተኞች ላይ ከመጠን በላይ ትኩረት አድርገው ሊሆን ይችላል። ፍቅር አንዳንድ ጊዜ በምን ምክንያት ፍቅርን እውነተኛውን ፍቅር እንደምንጥል ቸርች ውስጥ ያው በኮንፍሊክት ሊሆን ይችላል። አንዳንድ ጊዜ በአንዳንድ ጉዳዮች ቅንነታችንን ይበላሽብናል። እና ሁልጊዜ ህይወትን መጠበቅ ጥሩ ነው። በዛ ተመስግነው ዳሩ ግን የምነቅፍብህ ነገር አለኝ ተብሎ ተነቅፏል። 3ኛው ጴርጋሞን የምትባለው ቤተክርስቲያን ከናካቴው የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ፣ ስሜን ጠብቀሃል። ሰይጣን በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክሬ አንጢጳስ በነበረበት ዘመን እንኳን ሃይማኖትን አልካድክ፣ ዳሩ ግን ይላል። 4ኛው ቴዎጥሮንም እንደዚሁ ስራን፣ ፍቅርን፣ እምነትን፣ አገልግሎትን፣ ትዕግስትን ከፊተኛው ይልቅ የኋለኛው እንዲበዛ አውቃለሁ፣ ዳሩ ግን ይላል። እኛ ሀገር እና እኛም ጋር አንድ ነገር አለ። ጅምላ ጥላቻ፣ አይን ጨፍኖ ሁሉን ነገር መጥላት አለ። አይን ጨፍኖ ደግሞ መደገፍ አለ። እግዚአብሔር ግን እንደሱ አይደለም። ትንሽም ነገር ብትሆን እኛ ለምሳሌ አንድ ሰው 95% እኔ አስተማሪ ስለነበርኩ ባይብል ኮሌጅ ውስጥ A+ ብለን ነው የምንሰጠው። ከ95 በላይ ካመጣ A+ ነው። አንድ ሰው 95% ፐርፌክት ከሆነ እኛ አንነቅፍ። እርሱ ግን ይኸውላችሁ 99 ሆኖ ዳሩ ግን አንድ ነገር ከባድ ነገር ነች። እሷ ደግሞ ዳሩ ግን የቀደመውን ፍቅርን ትተሃልና መነቅፍብህ ነገር አለኝ። ያ ትኩስ የሆነው እስቲ ያገባችሁ እጃችሁን አሳዩ። ያገባችሁ እጅ አሳዩ። ያገባችሁ እንዴ አላገባችሁም እንዴ እንድጸልይላችሁ ፈልጋችኋል እንዴ? እስቲ ከፍ አድርጉ። ያገባችሁ መናገር የፈለኩት ነገር ስላለ እሺ መልሱ። ፍቅር ሳይዛችሁ ያገባችሁ ድሮ በእኛ ዘመን ያው በጣም ነው የሚፈራው። አንድ ወንድም ሊያገባ የቤተ ክርስቲያን ሽማግሌዎች ኢንተርቪው ያደርጉታል እና ኢንተርቪው ሲያደርጉት መለሰ ብዙ ጥያቄና ትወዳታለህ አሉት። አሁን እወዳታለሁ ካለ በስጋ ፍቅር ነው ይሉኛል ብሎ ፈራ።
አልወዳትምም ካለ ግራ ገባው። ከዛ አይ የእግዚአብሔር ፍቃድ ስለሆነ ነው እንጂ ሲል አሃ ለሽሮ ነው አለው። አንዱ የፈራው ደረሰበት ማለት ነው። ፈርስት ላቭ የሚባለው እናውቃለን ሁላችንም፣ እኔም አውቃለሁ እንዴት እንደሚያደርግ። ፍቅራችሁም ከቀድሞ በማስተዋል ይላል ፊልጵስዩስ። ግን ፍቅር ከቀዘቀዘ ፍቅር የሚባል ነገር ሲጠፋ ፍቅርና ጥላቻ ያላቸውን ፓወር ልንገራቸው። ጥላቻ ውብ የሆነውን ነገር ሁሉ አስቀያሚ አድርጎ ማሳየት ይችላል። ፍቅር ደግሞ መልክ የሌለውንም ቆንጆ ያደርጋል። ለምሳሌ ፍቅር በነበራችሁ ጊዜ ጮኛችሁ ወይም ሚስታችሁ ስትስቅ አቤት ጥርሷ ፈልቀቅ ሲል ካደናቀፋትም ወይ ልሞትልሽ ስትሉ ትቆዩና የሆነ ነገር ልባችሁ ሲገባ ስትስቅ ምን ትገለፍጫለሽ? ከዛ እንቅፋት እያየሽ አትሄጂም። መስታወት አይታችኋል? አንዳንድ መስታወት ዲፎርም አድርጎ የሚያሳይ ትልቅ አድርጎ። ጥላቻ እንደሱ ነው። ስለዚህ ያቺ ቤተክርስቲያን እንደዚህ እንዳትሆን ነው የተገጸጸችው። በእርግጥ መናገር የፈለኩት ስለ ስድስተኛዋ ስለሆነ ትንሽ ነገር ልናገር። በፊላደልፊያ ወዳለው ቤተክርስቲያን፣ ፊላደልፊያ ማለት የወንድማማች ፍቅር ማለት ነው። ፊሊዮ የሚባለው ነው በግሪክ ቋንቋ። ያው እንደምታውቁት 4 ቃላት አሉ ፍቅርን ለመግለጽ። አንዱ ፊሊዮ ነው። ስትሮጌ የሚባል አለ እያለ አጋፔ መጨረሻው ነው። ፊሊዮ የወዳጅነት ነው። ወንድም እህት፣ አገር፣ እናት፣ አባት ለነሱ የሚሆን አይነት ፍቅር ነው። ስለዚህ ወንድማማች ፍቅር ነው የስሙ ስያሜና ለዚህ ቤተክርስቲያን ነቅፋ የለም እኮ ማበረታቻ ነው የመጣላት። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ፣ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነ እርሱ እንዲህ ይላል። ቸርቿ ሚስዮናዊ ቸርች ናት። ወንጌል የምትሰብክ ቸርች ናት። ግን የምትፈራው ነገር አለ። አቅም የለኝም የሚል ፍርሃት አለ። ምን ይላል እዚህ ጋር? ስራህን አውቃለሁ፣ እነሆ እኔ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ለምን አለ? ኃይልህ ምንም ትንሽ ቢሆን። ኃይሌ ትንሽ ነው፣ አቅም የለኝም የሚል ስጋት ነው። አንዳንድ ጊዜ ኃይሌ ትንሽ ነው፣ አቅም የለኝም። ዘንድሮ የምን አቅም ነው? ለምሳሌ የፋይናንስ አቅም ሊሆን ይችላል፣ ብዙ አቅም ሊሆን ይችላል። እና አቅም የለኝም፣ ኃይሌ ትንሽ ነው። አይ ኃይል ምንም ትንሽ ቢሆን ቃሌን ጠብቀዋል፣ ስሜን አልካድክም። ሌላ ደግሞ የሚፈራው አለ። የአይሁድ ማህበሮችን ይፈራል። እነዚህ የሰይጣን ማህበር የተባሉ ናቸው። የአይሁድ ማህበር የተባሉት እነሱንም እንኳን በአንተ ፊት እንዲሰግዱ አደርጋቸዋል። እኛ ጌታን በተቀበልንበት ዘመን አንድ የሚያሳድደን የሃይማኖት ግሩፕ ነበር፣ የወጣቶች አካል። አሁን ስሙ የለም፣ እኛ ግን አለን። ሃይማኖት አበው የሚባል ነበር። በፍጹም በቃ እዛ ውስጥ ያሉ ልጆች በጣም አስቸጋሪ ነበሩ። ግን በጣም ሲቃወሙ አንዳንዶቹ ጴንጤ ሆነው ቀሩ። በጣም የሚቃወም ሰው በነገራችን ላይ አትጥሉ። ለዘብተኛ ነው የማይለወጠው እንጂ የሚቃወም ሰው ሊድን ይችላል። አንድ ጊዜ አንድ ልጅ የኛ ልጅ ነው ታሞ ሞተና ለቀብር ይዘነው ሄድን። ባሌ ውስጥ ዶዶላ የሚባል ሀገር ገብረ ክርስቶስ ቤተክርስቲያን አባቱ ነው አያቶቹ የተከሉት ነው። እና ደርግ ዘመን ነው። አናስቀብርም አሉ። ይቀበራል፣ አናስቀብርም። ደርግ ጎበዝ ነው ግን ቀበር ማን ነው የሚቀበረው ምናምን አለ እና ተቀበረ። የሱ የእህቱ ልጅ በጣም ከሚረብሹት አንዱ ነበር። በጣም ይበጠበጣል በጣም። እና አስቀብረን እንዳው ምን አንድ ቀን ከዛ በኋላም ታሰርን። የሱን ህይወት ታሪክ ስናነብና አፈዞና አስገቡን። 1-2-3 ቀን እስር ቤት አሳደሩንና በኋላ ተፈተን። እኔ ወደ ሻሸመኔ ስመጣ ለካ ሰውየው ከኔ ጋር ነው የመኪና ውስጥ አለ። ስማ አለኝ፣ እንኳን ደስ አለ፣ ያጎቴን ሬሳ አንገላተትከው፣ በአንተ ምክንያት ያጎቴ ሬሳ ተንገላታ አለኝ። ማን አንተ? እገሌ ነኝ። ጴንጤ ትሆናለህ አንተ አልኩት። እስማ ወለ ፍስኩት ኧረ እኔ አልሆነም አለ። ይኸውልህ 1 ዓመት አትቆይም አንተ ጴንጤ ባትሆን እኔ አገልጋይ አይደለሁም አልኩት። በኋላ ከ1 ዓመት በኋላ የሆነ ቦታ ምዕመናን ሰብስቤ ጊታር ልንሰጥ እያገለገልኩ ሲጨርስ የሆነ ሰው ወደ እኔ መጣ። እንባም እየተናነቁ ጴንጤ ትሆናለህ ያልከኝ አለ። ከዚህ ስንመለስ ያልኩ አዎ
እኔ እኮ ተናግሬያለሁ። ከዛ አሁን ምን እንደው ታውቃላችሁ? ፓስተር ነው አሁን አንድ ትልቅ ቸርች እና በጣም የሚቃወም ካየ እዚህ አካባቢ ጴንጤ ይሆናል። ነግሬያለሁ። ድንጋይ አሁን መወርወር አይፈቀድም። የሚወረወርም ካለ ጴንጤ ይሆናል፣ አይቀርለትም። ምን ይላል? የሚቃወሙትን አይሁድ ሳይሆኑ አይሁድን የሚሉትን የሚዋሹትን የሰይጣን ማህበሮች አንዳንዶቹን እሰጣለሁ፣ በአንተ እግር ፊት ወድቆ ይሰግዳሉ፣ ይመጣሉ። ስለዚህ ከፈተና ጠብቀሃለሁ ብሎ ያበረታታል። አንድ ማስጠንቀቂያ፣ አንድ ማሳሰቢያ የተሰጠውን ተናግሬ ልጨርስ። እነሆ ቶሎ ብዬ እመጣለሁ፣ ማንም አክሊልን እንዳይወስድብህ ያለህን አጽንተህ ያዝ። አንዳንድ ጊዜ በሆነ ምክንያት ወይ እናስወስዳለን፣ ወይ ይወሰድብናል፣ ወይ እኛው ራሳችን እናስወስዳለን አክሊላችን። በቀዳማዊ ኃይለ ሥላሴ ዘመን ነው። አንድ ሰው መምህር ሆኖ ክርስቲያን ወንድም ነው ተመደበ። አንድ ሀገር ሄደ። ያን ጊዜ መምህራን በጣም ለወንጌል ስራ እግዚአብሔር ተጠቅሞባቸዋል። በሄደበት ቦታ ያው ቤት ተከራየ፣ ማገልገል ጀመረ። ተማሪዎችም ጌታ መቀበል ጀመሩ። ከአስተማሪዎችም ብዙዎቹ አመኑ እና አዲስ አበባ ላለ ጓደኛው ደብዳቤ ጻፈለት። እኛ ያኔ ኤሮግራም በሚባል ነገር ነው የምንጻጻፈው። ስብከት ሁሉ እንጽፋለን በኤሮግራም። ስለዚህ ለጓደኛው ምን ብሎ ይጽፋል? ይሄውልህ ጌታ የአገልግሎት በር ከፈተልኝ፣ ተማሪዎቹም ያከብሩኛል፣ ከተማ ውስጥም ስሜ ጥሩ ሆነዋል፣ ግብረ ገብ አስተምራለሁ ብዬ ብዙዎቹ ተለውጠዋል፣ አመስግንልኝ ጌታን ብሎ ይጽፍለታል አዲስ አበባ ላለ ጓደኛው። ከዛ እሺ ይላል። ከተወሰነ ወራት በኋላ እንደገና ሌላ ደብዳቤ፣ ይኸውልህ ወንድሜ ሆይ ነገሮች ሁሉ ተገለባብጠዋል፣ መምህራኑም ተነሱብኝ፣ ቀበሌውም ተነሳብኝ፣ ከተማሪዎቹም ጌታን ተቀበሉ ካልኩት አብዛኞቹ ወደ ኋላ ተመለሱ፣ ሰው ቤት ለእኔ እንዳይከራይ ሁሉ እየተደረገ ነው እና አሁን መከራው ከመጠን በላይ ስለሆነ አገልግሎቴን ላቆም ነው፣ ምን ትመክረኛለህ ብሎ ለጓደኛው ይጽፋል። ለጓደኛው በጻፈ ሌሊት ህልም ያያል። መልስ ከጓደኛው ሳይደርሰው ማለት ነው። ህልም ሲያይ በህልሙ ጌታ ይመጣና አክሊል፣ የእሱ ስም የተጻፈበት አክሊል ይዞ ጌታ ወደ እርሱ ይመጣል። አገልግሎት ለመተው አልቅሰ የለመንከኝን ጸሎት ልመና ሰምቻለሁ፣ ግን እስቲ አንድ ነገር ልጠይቅ፣ እሱም ብቻ መልስልኝ፣ ችግር የለውም ይለዋል። እሺ ምንድን ነው ጌታው ይላል። ይሄ ለአንተ አገልግሎት ያዘጋጀሁት አክሊል ነበረና አክሊልህን ለማን ልስጠው ሲለው፣ ጌታ ሆይ ለእኔ ለማንም አትስጥብኝ ብሎ ሲያለቅስ ይባንናል። እና ምናልባት ድሮ የነበራችሁ የምታውቁ ከሆነ አክሊልህን ለማን ልስጠው ልጄ ሆይ የሚል መዝሙር ተዘምሯል አይደለ? ቄስ ታስታውሳለህ? አክሊልህን ለማን ልስጠው ልጄ ሆይ። እና ሁላችን እግዚአብሔር ሰጠን ጸጋ አለ፣ ተሰጥኦ አለ፣ በተፈጥሮም የተሰጠን ነገር አለ፣ በጸጋም በመንፈስ ቅዱስ አማካኝነትም የተሰጠን ተሰጥኦ አለ። ሁለቱም ተቀድሰው ለእግዚአብሔር ክብር መዋል አለባቸው። እንግዲህ ጅማሬ ታናሽ ቢሆን ፍጻሜ ይበዛል ስለሚል የእግዚአብሔር ቃል አሁን በዚህች አይነት ሁኔታ ምንገናኝም እንደተባለው እግዚአብሔርን በታማኝነት ካገለገል ጥያቄው ማለት የመብዛት የማነስ ጥያቄ አይደለም። በታማኝነት እርሱ ማገልገል ነው ጥያቄው። የጻድቅ መንገድ እንደ ማለዳ ፀሐይ ነው፣ ቀስ እያለ ያበራል ሙሉ ቀን እስኪሆን ድረስ ይላል እና በቶሎ ፉፉፍ የሚል ነገር እኔ እስከማውቀው አያድግም፣ አይዘልቅም። ቀስ የሚል ነገር ነው ጥሩ። እና የአገዳ እሳት ጥሩ አይደለም። በእኛ ሀገር የአገዳ እሳት ቶሎ ነው ብልና የለም ከዛ በኋላ እንጀሩ ይላሉ ኦሮምኛ ለማታውቁ። እኛ ሀገር ደሬ የሚባል እንጨት አለ። ምንድነው በአማርኛ? ውስጡ ቀይ ነው። ከግራር ጋር ትንሽ ይለያል። ስትፈልጡት ውስጡ ቀይ ነው። የሱ ከሰል በቀላሉ አመድ አይሆንም። እውነተኛ የሆነ የእግዚአብሔር እሳት በዚህ ስፍራ እንድንድ ምኞቴ ነው። ጌታ ይባርካችሁ። አመሰግናለሁ።